ምንድነው? ዛሬ ሬሳዬን ተራምደ ነው የምታልፈው። የት አለ? ምን ሬሳሽ? ተራምጄ እኮ ቶሎ ደርሼ እንድመጣ ነው። በስዬ ቤታችንን ሊያፈርሱት ነው። የኛም ቤት? አዎ ይድዱታል እኮ ይሄንን ቤት? አዎ። እነማን ናቸው? ግሬደሮቹ እኮ ማን አዟቸው? በስዬ የምልህ አልገባህም? ገብቶኛል። ቤትህን ሊያፈርሱት ነው ሊንዱት ነው አይደል እንዴ የምትይኝ? እንዴት አይገባኝም? እንዴት ተናንቀናል? እነሱ ምን ያድርጉ? አንተና ፊት የሰጣቸው የማን ፊት? እኮ የኔን ፊት ቤቴን ለማያፈርስ ወመኔ ዝም ብዬ የምሰጠው? አዎ ተይ እንጂ ሩቴ፣ ባንዳ ነህ እያልሽኝ እኮ ነው። ከጀርባ ቤቱን ልታስፈርስ እያደባህ ነው እያልሽኝ እኮ ነው። አንተን ሳይሆን ወዳጆች። በስዬ አንተ ዛሬ በጊዜ መጣ ጎብዛል። እንኳን ደስ አለ እንኳን ደስ አለ። ምን ጆሮህን ምንድን ነው አድርጎ? እንኳን ደስ አለ እንኳን ደስ አለ ምን ይባላል? አሁን ተነስቼ ከትትትት ያርገ ብረጋግጥህ ምን ታመጣለህ? እንኳን ደስ አለ ትለኛለህ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ። ምን አረው ወራዳ ፍንንሳሮ እንዳንቺ ያለ ጀግና አላበለች። ተወዴት ነሽ በይ? ወዴትስ ብሆን ይለ አንተ ልጠይህ በዘመን ጺመን አንጨፍግገው የሰው መንገድ የምታቋርጥ የት ብትሆን መቼም ተይተለሚ ሀተሚው አትሆን። ይለ የምታድነው ነገር ታለ እንዲያመልጥህ ወደ አበትህ ነው መሻል። አይ ልበ ሙሉ ነሽና ባይሆን ወጉን የተሳተሽ ማእነትሽን ሳታወልቂ ስለ ከተሜ እንደተመሳለሽ አላዋይነትሽን ይገልጣል። ባታ ኦኖይ ማእነት ለኦለኛ ግብሩ ነው። አሁን ህመንገዴ ገለል ብለኝ ባያምጭላሽ አንተ አዴም ብትገዛ ይሻላል። አሊያ የድፍን ለሚ መሳአ መሳለያ ነው ማረክ ነገር ያለው ማን ነው? እንዳትዘጊው። ለምንድን ነው ማታናግሪኝ? ችግርሽ ምንድን ነው? ለምንድን ነው ማትሰሚኝ? አንቺን እኮ ነው። እሺ ይቅርታ፣ ከልቤ ነው። አንድ ድል ስጪኝ፣ ይቅርታ አድርጊልኝ። የልቤን ጠባሳ በምናብ እያየው ይቅርታ ስላልከኝ ይቅር ብያለሁ። ግን ተው በቃ አትለምነኝ፣ እድል እንድሰጥህ። ቃል እንደ ጠርሙስ ነው፣ ሰብሬ የሄድከው ቃል ስትመጣ እንዳይቆርጥህ። ማዘለን እንጂ ለቀረው ተገዤ ወርቅ ላጣጣልኩት እንደ መዳብ ይዤ ይበላው ምን አለ ልቤ ላንተ ፍቅር። ተነሽ ልብስሽን ቀይሪና እንሂድ። እኔም ገብቼ ልቀይር። አልሄድም። ለምንድን ነው የማትሄጂው? ለምንድን ነው የምሄደው? እንዳትዋረድ፣ ከሰዎች አንሰ እንዳትታይ። እኔ ከዚህ በላይ አላስመስልም። ቤቴ ውስጥ እንደ ጉዝ ዕቃ እየታየሁኝ በሰው ፊት ክብር እንዳላት ሚስት አልተውንም። እንግዲህ ጭቅጭቅሽ እንዳትጀምሪ። ትልልቅ ሰዎች የሚገኙበት ፕሮግራም ነው። ተነሽ እንሂድ። ዘመንን ሁሉ ህይወት የምትጋራ ሚስት ግን ለአንተ ትንሽ ናት አይደል? ቆይ ምን ጎደለኝ ብለሽ ነው እንደዚህ የምትሆኝ? ለቤቴ ሰላም ስል እንዳልጎደለበት ሰው ብስቅም ፈገግታዎች ሁሉ ግን የደስታ አይደሉም። ስለዚህ አልሄድም። ጽናትና ኪራ በጣም የሚያስቁ ፓርቲ ላይ ማለት ነው። እዚህ ላይ በጣም ደስ ይላሉ። ከምንም በላይ ነገራቸው ሁሉ ያስቀኛል። ናሆሜና ኪራ ለራሱ የሚሰሩት ድራማ ከካሜራ ጀርባ ማለት ነው፣ ከጽናት ድራማ ጀርባ ያው ቅልድም ቢሆን የሚሰሩት ነገሮች ሐረካታቸው በጣም ደስ ይላል። ሰኒና ኪራ ለራሱ በጣም ደስ ይላሉ። ባልና ሚስትም ሆነው ሰርተዋን፣ ፍቅረኛሞችም ሆነው ሰርተዋን ማለት ነው። ጽናት ያላየሽው ጉድ ኪራ ከራስሽ ጓደኛ ጋር ከሰኒ ጋር ማለት ነው። እዚህ ጋር ደግሞ በጣም የሚያከራክራቸው ነገር ጽናት ሬሳን ታልፈህ ትሄደ እንደሆነ እንጂ አትሄድም ስትለው
ኪራ ደግሞ የት አለ ሬሳው ብሎ ዟዙሪያን ማለት ነው ቤታችንን ሊያፈርሱትብን ነው እኮ እያለች ማለት ነው። በጣም የሚያስቅ ፓርቲ ላይ በጣም ደስ የሚል ማለት ነው። ናሁሜና ኪራ ደግሞ እዚህ ጋር በጣም የሚያስቁኝ ከምንም በላይ የኪራ መላለስ ናሁሜ በጊዜ ገባህ ይለዋን ኪራ ማለት ነው። እንኳን ደስ ያለህ ይለዋን እና ደስ ይላሉ ቅልዳቸው ማለት ነው። ከካሜራ ጀርባ የሚሰሩት ነገሮች ሁሉ ነገር ጽናት ድራማ በጣም ብዙዎቻችን የምንወደው ብዙዎቻችን የምናደንቃቸው ነን ማለት ነው። እና ዛሬ ደግሞ አዲስ ድራማ ጀምሯል። ጽናት ግን እንደኔ ጽናት ድራማ ቢቀጥል ደስ ይለኛል ማለት ነው። ምክንያቱም የኪራና የጽናት መጨረሻቸው ሳይጋቡ ማለቅ የለበትም። ሰኒና ክብሮም ደግሞ አሁን እየተፋቀሩ ነው ያሉት። ደስ የሚል ፓርት ላይ ነው የደረሰው ማለት ነው። ጺም ደግሞ እንግዲህ ያው ጽናትና ኪራ ታርቀዋን ማለት ነው። ጽናት ለራሱ የምሰራቸው የገጠር እንትን ሆና ምናምን በጣም የምታስቅ ደስ የምትል ፓርቲ ላይ ለራሱ በጣም ያስቃል። ሁሉም ያስቃሉ ማለት ነው። ከምንም በላይ ግን ያሳቀኝ የናሁሜና የኪራ ማለት ነው የሚያደርጉት ሐረካት እንግዲህ በጉጉት እንጠብቃለን ድራማቸውን ማለት ነው።